ሰላም ጤና ይስጥልን የተከበራችሁ የኪና ቲቪ ተመልካቾቼ፣ ዛሬም እንደተለመደው አዲስና ትኩስ መረጃዎችን ወደ እናንተ ይዤ መጥቻለሁ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን እንድትቆዩ እያልኩ ዛሬ ወደ አሰናዳሁት አዲስ መረጃ አልፋለሁ። በአቶ ጌታቸው ረዳ የሚመራው አዲሱ የትግራይ ክልል ጊዜያዊ አስተዳደር 27 አባላትን ያሉትን ካቢኔ ይፋ አደረገ። በአዲሱ ካቢኔ ሌተናል ጀኔራል ታደሰ ወረዳ የክልሉ ምክትል ፕሬዝዳንት እንዲሁም የሰላምና ጸጥታ ካቢኔ ሴክቶሪያት ኃላፊ ሆነው የተሾሙ ሲሆን ሌተናል ጀኔራል ጻድቃን ገብረ ትንሳኤ ደግሞ በምክትል ፕሬዝዳንት ማዕረግ ያልተማከለ አስተዳደርና ዲሞክራታይዜሽንን ካቢኔ ሴክቶሪያት ኃላፊ ሆነዋል። ከተቋቋሙ 2 ሳምንት ያስቆጠረው የትግራይ ክልል ጊዜያዊ አስተዳደር የካቢኔ አባላት በይፋ ያስተዋወቀው ዛሬ ረቡዕ መጋቢት 27 2015 ዓ.ም በመቀሌ ከተማ ባካሄደው ስነስርዓት ነው። በዚህም ስነስርዓት ላይ የክልሉ መንግስት ሲመራ የነበረው የቀድሞ ካቢኔ አስፈጻሚነት ስልጣኑን በጊዜያዊ አስተዳደር ለተቋቋመው አዲስ ካቢኔ አስረክቧል። አዲሱ ካቢኔ የተዋቀረው ከህወሓት ከትግራይ ኃይሎች ከምሁራንና ከብሔራዊ ባይቶ አባይ ትግራይ በኦር ባይቶና ፖለቲካ ፓርቲ የተውጣጡ አባላትን በማካተት ነው። የካቢኔው 51 በመቶ የተያዘው በህወሓት ሲሆን ተቃዋሚው ባይቶና ፓርቲ 2 ቢሮዎችን በኃላፊነት የመምራት እድል አግኝቷል። ከትግራይ ኃይሎች በካቢኔው ውስጥ የኃላፊነት ቦታ ያገኙት ሌተናል ጀኔራል ታደሰ ወረዳ፣ ብርጋዴር ጀኔራል ተክላይ አሸብር፣ ሌተናል ጀኔራል ፍሳ ክዳኑና ሜጀር ጀኔራል ዘውዱ ክሮስ ናቸው። በተያያዘ ዜና የሸገር ከተማ አስተዳደር ህገወጥ ናቸው በሚል እያፈረሰ ባሉ ቤቶች እና በዜጎች ችግሮች ጉዳይ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት የተከበሩ ሼህ ሀጂ ኢብራሂም ቱፋ የጀመሩት ሽምግልና ጥረት አበረታች ፍንጭ እያሳየ ነው። በትናንትና ዕለት በዚህ ጉዳይ ላይ ሼህ ሀጂ ኢብራሂም ከኦሮሚያ ክልል ፕሬዝዳንት የተከበሩ አቶ ሽመልስ አብዲሳ ቢሮ በመገኘት ከአቶ ሽመልስ ጋራ ሰፊ ውይይት አድርገዋል። በውይይታቸውም ሼህ ሀጂ ህገ ወጥነት መከላከል ተገቢ ቢሆንም ለዜጎች ችግሮች መፍትሄ በመፈለግ እንደሚገባ በዝርዝር ዜጎችን አቶ ሽመልስ ቤቶች እየፈረሱ ያሉት ህገ ወጥ ስለሆኑ ህገ ወጥነትን ማዋጋት ግዴታችን ስለሆነ እንጂ እኛም ለዜጎች ሳናስብ ቀርተን አይደለም በማለት ሀሳባቸውን ገልጿል። በውይይታቸውም በመጨረሻም አቶ ሽመልስ ህግን ባከበረ ህግ ወጥነት በማያበረታታና የኦሮሞን ህዝብ አቃፍነት በሚያሳይ መልኩ በሸገር ከተማ ቤቶቻቸው ለፈረሰባቸው ዜጎቻችን ከስራ ባልደረቦቻችን ጋራ ተማክረን በቅርቡ መፍትሄ እንደምንፈልግ ለሼህ ሀጂ ኢብራሂም ቃል ገብተዋል።